የጦርነት ስጋት ካደበበባት ከኢራን ዋና ከተማ ቴሄራን የኢራናውያን ዜጎችም እየለቀቁ እንደሆነ ቪዲዮዎች እያሳዩ ነው። በርካታ የዓለም ሀገራት ዜጎቻቸውን ከኢራን ለቀው እንዲወጡ ትዕዛዝ እየሰጡ ባሉበት በዚህ ወቅት ኢራናውያንም ከቴሄራን ለቀው እየወጡ እንደሆነ የሚያሳዩ የቪዲዮ ምስሎች ከአገሪቱ እየወጡ ይገኛሉ። በቴሄራን የሚገኙ አውራ ጎዳናዎች ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች መጨናነቅ መኖሩን የሚያሳዩ ቪዲዮዎች በማህበራዊ ሚዲያዎች ላይ በስፋት በመታየት ላይ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል በማህበራዊ ሚዲያ ገጻቸው ነዋሪዎች ሙሉ በሙሉ ከቴሄራን ለቀው እንዲወጡ ያስጠነቀቁ ሲሆን ቴሄራን ሙሉ በሙሉ እንድትወድም ሲሉም ትዕዛዝ መስጠታቸው የሚታወስ ነው። የእስራኤል ጦር ከዚህ ቀደም ብሎ ነዋሪዎች ከሰሜን ምስራቅ ቴሄራን ለቀው እንዲወጡ ማስጠንቀቂያ ወጥቶ እንደነበር ይታወሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጦር የኢራን የአየር ክልል በእጃችን አስገብተናል ሲሉ ገልጸው እንደነበረ የሚታወስ ነው። የኢራን ጦር ጀነራሎች ወደ ሩሲያ እየሸሹ መሆናቸውንም የዓለም አቀፍ መገናኛ ብዙሃኖች እየዘገቡ ይገኛል። እንዲሁም የኢራን መንግስት የቴሌቪዥን ጣቢያው በትናንትናው ዕለት በእስራኤል በላይቭ ስርጭት ላይ ባለበት ጥቃት ደርሶበታል። የተለያዩ የዓለም አቀፍ መገናኛ ብዙሃን ዘገባ ከሆነ በጦርነቱ እስካሁን ኢራን ውስጥ 224 ሰዎች ሲገደሉ በእስራኤል ወገን ግን የሞተ የለም ተብሏል።